ማህበራዊ ሚዲያ ላይ በአላህ የምታምኑ ከሆነ ወይም በአላህ ይዣቸዋለሁ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ሰው ይሄንን አይቶ እንዳያልፍ ሸር ያድርግ። የመሳሰሉ ያጋጥሙናል አይደለ? አታድርጉ። እንዲህ አይነት ማስለመድም የለብንም ከነጭራሹ። እንኳን አይደለም ይቻላል አይቻልም አይደለም አለማድረግ ነው ያለብን። ለጥፋትም በር መክፈት ነው። እንዲህ አይነት ያልተገባ ቦታ ላይ እንዲህ አይነት ይጠይቃል። ሲጀመር ዋጅብ አይደለም። ዋጅብ የሚሆነው ሸሪዓ ዋጅብ ያደረገው ነው። በየቦታው ሰዎችን በዚህ መልኩ ለዚህም ነው የማይረቡ ነገሮች በጣም በሰፊው ይራገባሉ። ቁም ነገር ያን ያህል የለው። እስኪ ቁም ነገር ይጻፍ ምን ያህል ነው ተደራሽነቱ? ሐታ ሐቅ ላይ ያሉ ሰዎች እንኳን ስንፍና የተጫጫነን እንደሆነ የምናየው ያን ያህል ተደራሽ አይደለም። ትምህርት እየተሰጠ ለሰው አይሰራጭ፣ ብዙ ሰው አይታደምም። ኳስ ላይ ስንት ህዝብ ነው ያለው? አዳራሽ ሁሉ ጤም ብሎ ነው የሚሞላው መስጊድ ባዶ እስከሚሆን። ኸይር ትምህርት ምን ያህል ነው የሚያሰራጨው? ብዙ አይደለም። እዚህ ግባ የማይባል እንቶ ፈንቶ አስቂ ነገሮች፣ ቀልዶች የመሳሰሉ ስንትና ስንት በሺዎች የሚቆጠር አንዳንዱ በሚሊዮን የሚቆጠር። በተቻለ መጠን እንዲህ አይነት ነገሮችን ምን ማድረግ የለብንም? ጉልበት የሚሰጥ ተሳትፎ ሊኖረን አይገባም። ሼር በማድረግ ላይክ ማድረግ ሼር ማድረግ ማዳረስ ነው። ላይክ በራሱ ማዳረስ ነው። ወደ ጓደኞቻችሁ ይጠቁማል። ምን ያህል እንደደረሰ ያመላክታል። ይሄ ብቻ አይደለም። መጥፎ ነገሮችን ጉግል ላይ ገብታችሁ ሰርች አታድርጉ። ሰርች ባደረግን ቁጥር በፈለግን ቁጥር ተደራሽነቱ በዛው መጠን ነው የሚጨምረው። መሰል ቃላት ሲገባ ቀድሞ ያመጣዋል ያንን ነገር። ነብዩን ሰለላሁ ዐለይሂ ወሰለም ያንቋሽሹ የሆነ ነገር ይወጣሉ። የበለጠ እንዲዳረስ የሚያደርጉት ሙስሊሞች ራሳቸው ናቸው። እስኪ ምንድነው የተባለው? እስኪ እንየው ይላሉ። እያንዳንዱ ያን ጽፎ በፈለገ ቁጥር በቀላሉ ወደ ሰዎች የመውጣት እድሉ እየጨመረ ነው ያለው። ስለዚህ እንዲህ አይነት ነገሮችን መራቅ ነው ያለብን። በዚህ መልኩ በአላህ የሚጠይቁትም ዋጅብ የሚሆን አይደለም ከነጭራሹ። በተለየ መልኩ ነጥለው ከሌ ብለው ከመጡ እንደ ሁኔታው አይተን የምንወስነው ይሆናል። ወላሁ አዕለም። ወደዚሁ እንመለስ። ወኢን ኺፋ ዐለይሂ ሸይኡን በሱ ላይ የሆነ ነገር ከተሰጋለት ሚን هذه الامور ከነዚህ ነገሮች መፈተን ከተሰጋለት ኩሪሃ መድሑሁ ፊ ወጅሂሂ በፊት ለፊቱ ማድነቅ ማወደስ ይጠላል። ከራሃተን ሸዲደተን የበረታ የሆነ መጠላትን ሐራምም ሊደርስ ይችላል።